Hello everyone, welcome to English with Ardino video channel. Before I start today's lesson, let's revise the previous lesson. What did you learn last time? Have you remembered? If you don't remember, I will tell you. Okay, you have learned about the four types of lesson and their functions. What are the four types of sentences? A declarative, አተታዊ፣ ኢንትሮጌቲቭ ጥያቄያዊ፣ ኢምፕሬቲቭ ኦር ኮማንድ ትእዛዛዊ፣ ኤክስክላማቶሪ ቃል አገናዊ አረፍተ ነገር የሚለውን ተምራችኋል። ባለፈው አትርሱ። ለምን ለምን እንደሚጠቅሙ ምን ምን እንደምናደርግባቸው ሰዎች ለምን ዓላማ እነኛን ጥያቄዎች በጽሁፍም ሆነ በንግግር ጊዜ እንዴት እንደሚጠቀሙ ነው የተማራችሁ ባለፈው ሰዓት። ዛሬ ደግሞ የምትማሩት የመጨረሻው የሴንተንስ ክፍል ታይፕስ ኦፍ ሴንተንስ ስትራክቸር። ታይፕስ ኦፍ ሴንተንስ እና ታይፕስ ኦፍ ሴንተንስ ስትራክቸር ያምታታሉ። ብዙ ተማሪ አንድ ይመስላቸዋል። አንድ አይደሉም፣ የተለያዩ ናቸው። ታይፕስ ኦፍ ሴንተንስ ስትራክቸር የሚያተኩረው ግራማቲካል አሬንጅመንቱን ነው፣ ቅደም ተከተሉን ነው፣ ኦርደሩን ነው። ሳብጀክት፣ ቨርብ፣ ዳይሬክት ኦብጀክት ኦርደራቸውን ነው። ክሎዝ፣ ዲፔንደንት፣ ኢንዲፔንደንት ክሎዝ የሚለውን ነገር እንዴት እንደሚቀመጡ የሚያሳየን የአረፍተ ነገር አይነት ነው። In English, there are four types of sentence structure. These are simple sentence, compound sentence, complex sentence, compound complex sentence ናቸው። እነኚህ አራቱ እዚህ ላይ የተዘረዘሩ ናቸው። Come to their definition. Simple sentence has one independent clause and it has subject, verb and gives a complete thought. Simple sentence የምንለው one independent clause ያለው። ኢንዲፔንደንት ክሎዝ ማለት ሳብጀክት ኤንድ ቨርብ አለው and it gives የተሟላ ሀሳብ የሚሰጠን አረፍተ ነገር አይነት ነው ማለት ነው። የአረፍተ ነገር አይነት ነው ማለት ነው። ዋን ምን ሌትስ ሲ ዘ ኤግዛምፕል አስቴር ስፒክስ እንግሊሽ። አስቴር ስፒክስ እንግሊሽ። ሃው ሜኒ ቨርብስ አር ዜር ሂር? አንድ ቨርብ ነው ያለው፣ አንድ ሳብጀክት አስቴር። ስለዚህ ሲምፕል አስቴር ስፒክስ እንግሊሽ። ላዮን ኢዝ ኤ ዋይልድ አኒማል። ላዮን ኢዝ ኤ ዋይልድ አኒማል። ላዮን የሚለው አንበሳ ምንድን ነው? የዱር እንስሳ ወይም የዱር አራዊት ነው ማለት ነው። ስለዚህ ሁለቱ አረፍተ ነገሮች ምንድን ናቸው? ሲምፕል ሴንተንስ ተብለው ይጠራሉ። ለምን ሲምፕል አልናቸው? ዋን ኢንዲፔንደንት፣ አንድ ኢንዲፔንደንት ነው። ሁለት አይደሉም፣ ሶስት አይደሉም። ሁለቱ ምሳሌዎች አንዳንድ ኢንዲፔንደንት ነው የያዙ። ይሄ አረፍተ ነገር ምን ተብሎ ይጠራል? አንድ ኢንዲፔንደንት ከሆነ ዛት ኢዝ ኮልድ ሲምፕል፣ ቀላል ማለት ነው፣ ውስብስብ ያልሆነ። ሌትስ ጎ ነምበር 2 ኮምፓውንድ ሴንተንስ ሃዝ two or more independent clauses that are joined by coordinate conjunctions like and, but, or, nor, for. Like and, but, or, nor, for. ኮምፓውንድ ስንል ኮኦርዲኔት ኮንጃክሽን የሚባሉ አሉ። ኤን፣ በት፣ ኦር፣ ፎር፣ ኖር የመሳሰሉ። በእነዚህ የሚያያዝ ከሆነ ቱ ቢያንስ ሁለት ኢንዲፔንደንት ሴንተንሶች በእነዚህ የተሟላ ሀሳብ የሚሰጡ አረፍተ ነገሮች በእነዚህ የሚያያዙ ከሆነ ምን ተብለው ይጠራሉ? ኮምፓውንድ ሴንተንስ ተብለው ይጠራሉ ማለት ነው። ሌትስ ሲ ዘ ኤግዛምፕል ሰለሞን ኢዝ ኤ ዶክተር and he lives in የካ ሳብ ሲቲ። ሰለሞን ሐኪም ነው፣ አንድ አረፍተ ነገር። and he lives in የካ ሳብ ሲቲ፣ አንድ። ሁለት ኢንዲፔንደንት ሴንተንሶች አሉ። በምን ተያይዟል? በኤንድ። this types of sentence is called
ኮምፓውንድ ሴንተንስ ተብሎ ይጠራል። አይ ላይክ ኮፊ በት ማይ ሲስተር ዳዝንት ላይክ። እኔ ቡና እወዳለሁ ነገር ግን እህቴ አትወድም። ሁለት ኮምፕሊት ሴንተንሶች ናቸው። ኮምፕሊት ኢንዲፔንደንት ሴንተንስ ሁለት አይነት አረፍተ ነገሮች በምን ተያይዘዋል? በኤል። ስለዚህ ኮኦርዲኔት ኮንጃክሽን ታዩና ይሄ ኢንዲፔንደንት ማነው ኮምፓውንድ ነው፣ ይሄ ሲምፕል ነው፣ ይሄ ኮምፕሌክስ ነው፣ ይሄ ኮምፓውንድ ኮምፕሌክስ ነው ማለት ትችላላችሁ። ኮምፕሌክስ ሴንተንስ ወደሚለው ወደ ሶስተኛው እንሂድ። ኮምፕሌክስ ሴንተንስ ሃዝ ዋን ዲፔንደንት ክሎዝ ኤንድ ዋን ኢንዲፔንደንት ክሎዝ። አንድ ዲፔንደንት ጥገኛ ሀረግ አለው፣ አንድ የተሟላ ሀሳብ የሚሰጥ አረፍተ ነገር አለው። ኢንዲፔንደንት ክሎዝ የተሟላ ሀሳብ የሚሰጠውን ያ ምን ተብሎ ይጠራል? ኢንዲፔንደንት ክሎዝ ተብሎ ይጠራል። አንድ ነው። አንዱ ኢንዲፔንደንት ነው፣ አንዱ ኢንዲፔንደንት ነው። ይሄ ይዞ ግን ይሄን ይዞ ሌላው ክራይቴሪያው ምንድን ነው? ሌላው መገለጫ የዚህ ኢንዲፔንደንት ክሎዝ ስታርትስ ዊዝ ሳፖርዲኔት ኮንጃክሽንስ። በሳፖርዲኔት ኮንጃክሽን የሚባሉ ቃላቶች አሉ። በዛ ይጀምራል። ማን? ኢንዲፔንደንት ክሎዝ አይደለም። ዲፔንደንት ክሎዝ የሚጀምረው በዛ ነው። በዛ የሚጀምር ሆኖ አንድ ኢንዲፔንደንት ክሎዝ ያለው አንድ ኢንዲፔንደንት ክሎዝ ያለው ምን ተብሎ ይጠራል? ኮምፕሌክስ ሴንተንስ ተብሎ ይጠራል። እነዚህ ኮኦርዲኔት ኮንጃክሽንስ ወይም ሪላቲቭ ፕሮናውንስ ወርድስ የምንላቸው የትኞቹ ናቸው? ኢፍ፣ ኦልዞ፣ ቢኮዝ፣ ዌን፣ ዌር፣ ዋት፣ ሁ፣ ሁም፣ ዛት፣ ሁዝ። እነዚህ ከዲፔንደንት ክሎዝ ቀድመው ከመጡና አንድ ዲፔንደንት ክሎዝ አንድ ኢንዲፔንደንት ክሎዝ ካለ ምን ተብሎ ይጠራል? ምን ተብሎ ይጠራል? ኮምፕሌክስ ሴንተንስ ተብሎ ይጠራል። በዚህ ትለዩታላችሁ ማለት ነው። በኮኦርዲኔት ኮንጃክሽኑ በዲፔንደንት ክሎዙ በኢንዲፔንደንት ክሎዙ ነው አረፍተ ነገሮቹ የሚለዩ። ሌትስ ሲ ዘ ኤግዛምፕል ዌን አይ ዋዝ ስቴዲንግ ዘ ላይት ዌንት አውት። እያጠናው እያለው መብራት ሄደ። እያጠናው ያለው ማለት ዲፔንደንት ክሎዝ ነው። መብራት ሄደ ማለት ደግሞ የተሟላ ሀሳብ ነው፣ ኢንዲፔንደንት ክሎዝ። እሺ ዲፔንደንት ክሎዝ በማን ጀምረዋል? በሆይ ማነው? ሳፖርዲኔት ኮንጃክሽን። ይሄ ሳፖርዲኔት ኮንጃክሽን። ስለዚህ ማዛዟል ይቻላል። ኢንዲፔንደንት ክሎዙ መጀመሪያ ሊመጣ ይችላል። ዲፔንደንት ክሎዙ ከኢንዲፔንደንት ክሎዙ በኋላ ሊመጣ ይችላል። ይሄን እንዳትረሱ፣ ባለፈውም ነግሬያቸዋለሁ። ሌትስ ሲ ዘ ሰከንድ ኤግዛምፕል ኢፍ አይ ጎ ባህር ዳር አይ ዊል ቪዚት ሌክ ታና። ባህር ዳር ከሄድኩኝ ማንን ጎበኛለሁ? ሌክ ታና። ኢፍ አይ ጎ ባህር ዳር ይሄ የተሟላ አይደለም። ለምን? ከዲፔንደንቱ በፊት ማን አለ? ኮኦርዲኔት ኮንጃክሽን ኢፍ የሚለው ቃል አለ። ስለዚህ አንድ ይሄን ክራይቴሪያ ይሄን መመዘኛ ታያላችሁ። ኢፍ ኮኦርዲኔት ኮንጃክሽን አለው የለውም ትላላችሁ። ስንት ክሎዝ አለው? ስንት ክሎዝ? ዋን ዲፔንደንት ክሎዝ አንድ ኢንዲፔንደንት ክሎዝ ካለው ይሄ ምን ተብሎ ይጠራል? ኮምፕሌክስ ሴንተንስስ ተብሎ ይጠራል። Come to the last number 4. Compound complex sentence has one or more dependent clauses and it has at least two or more independent clause. ይሄ ክሎዝ ይሄ አይነት አረፍተ ነገር ኮምፓውንድ ኮምፕሌክስ ማለት ኮምፓውንድ እና ኮምፕሌክስ በአንድ ላይ በመሆን ማለት ነው። ማንን ዲፔንደንት ክሎዝ አንድ ዲፔንደንት ወይም ከዛ በላይ ሊኖረው ይችላል። አንድ ወይም ከዛ በላይ ኢንዲፔንደንት ክሎዞች ውስጥ ቢያንስ ሁለት ኢንዲፔንደንት ሁለት የተሟላ አረፍተ ነገሮች በውስጡ መኖር አለበት። ይህ አይነቱ አረፍተ ነገር ምን ተብሎ ይጠራል? ኮምፓውንድ ኮምፕሌክስ። ምሳሌውን ስታዩት የበለጠ ልትረዱ ትችላላችሁ። when I was going to school ይሄ ዲፔንደንት ክሎዝ ነው። አንድ ዲፔንደንት ትምህርት ቤት እየሄድኩ እያለሁ ምኑ የተሟላ አይደለም።
የተሟላ አረፍተ ነገር አይደለም። አይ ሶ ኤ ስኔክ፣ አይ ሶ ኤ ስኔክ የሚለው ግን የተሟላ ነው። አይ ሶ ኤ ስኔክ አንድ ኢንዲፔንደንት ክሎዝ አገኘው ማለት ነው። ኤንድ አይ ኪልድ ዊዝ ኤ ስቶን፣ ምን አደረግኩት? ካየው በኋላ ምን አደረግኩት? ገደልኩት። ሁለት ኢንዲፔንደንት ሴንተንስ፣ ቢያንስ ሁለት ኢንዲፔንደንት ሴንተንስ አለ። አንድ ዲፔንደንት ክሎዝ እንትን አለ። ያው ኮንጃክሽኖቹ ኮኦርዲኔት ኮንጃክሽን እና ማነው ሪላቲቭ ፕሮናውን ወርድስ ይሆናሉ ማለት ነው። ለዚህም ያገለግላሉ። ስለዚህ ለኮምፓውንድ ኮምፕሌክስ እነዚህም አሉ። ስለዚህ የዚህ አይነቱ አረፍተ ነገር ኮምፓውንድ ኮምፕሌክስ ሴንተንስ ይባላል። ስለዚህ በአጠቃላይ ይሄን ይመስላል ሴንተንስ ስትራክቸር የሚባሉ ታይፕስ ኦፍ ሴንተንስ ስትራክቸር እነዚህ ናቸው ማለት ነው። አሁን ያስረድኋችሁ በሙሉ አራቱም ሲምፕል ሴንተንስ፣ ኮምፓውንድ ሴንተንስ፣ ኮምፕሌክስ ሴንተንስ፣ ኮምፓውንድ ኮምፕሌክስ ሴንተንስ ማለት የሚባሉት ናቸው። እነኚህ ናቸው በአጠቃላይ። ስለዚህ ይሄን ከመዝጋቴ በፊት እስቲ ኦራል ኤክሰርሳይዝ እንስራ። ኦራል ኤክሰርሳይዝ ኦራል ለምጠይቃችሁ አረፍተ ነገሩ ምን አይነት ነው? አረፍተ ነገሩ ምን አይነት ነው? ሲምፕል ነው? ኮምፓውንድ ነው? ኮምፕሌክስ ነው? ኮምፓውንድ ኮምፕሌክስ ነው የሚለውን ትነግሩኛላችሁ ማለት ነው። ትነግሩኛላችሁ ማለት ነው። ለምሳሌ ማን ኢዝ ኤ ሶሻል አኒማል። ማን ኢዝ ኤ ሶሻል አኒማል። ዋት ካይንድ ኦር ዋት ታይፕ ኦፍ ሴንተንስ ስትራክቸር። ምን አይነት ታይፕ ኦር ሴንተንስ ስትራክቸር ነው? ይሄ ምን አይነት ሴንተንስ ስትራክቸር ቅርጹ የሴንተንሱ አይነት ምን አይነት ሴንተንስ ነው? አኮርዲንግ ቱ ቤዝድ ኦን ዘ ስትራክቸር ተነስተን እንትን ስንል ማን ኢዝ ኤ ሶሻል አኒማል ስንል ምንድን ነው? ኮምፓውንድ ነው? ሲምፕል ነው? ኮምፕሌክስ ነው? ኮምፓውንድ ካን ዩ ቴል ሚ? ኦኬ ይሄ ምን ተብሎ ይጠራል? ሲምፕል ይባላል። ሲምፕል ይባላል ቢኮዝ ዋን ኢንዲፔንደንት ክሎዝ ነው፣ የተሟላ ሀሳብ ይሰጣል ማለት ነው። ሌላው ሁለተኛው ካት is a domestic animal. A cat is a domestic animal, and she likes milk. ይህስ ምን ተብሎ ይጠራል? she likes milk ምን ተብሎ ይጠራል? ምን ተብሎ ይጠራል? ምን አይነት ሴንተንስ ነው? ሴንተንስ ስትራክቸር ነው። እሺ ኤካቲስ ምን ዶሜስቲክ አኒማል ኤንድ ሺ ላይክስ ሚልክ። ይሄ ደግሞ ምን ተብሎ ይጠራል? ኮምፓውንድ ሴንተንስ። አሁን እነዚህ ላይ ባስረዳኋችሁ መሰረት ነው። ላይ በዘረዘርኩላችሁ ህግ መሰረት ነው። ያን መሰረት አድርጋችሁ ነው የምትመልሱ። ነምበር 3 ኢፍ ሰመር ካምስ in our house, he will help me what I do. He will help me. I will repeat this sentence. If summer comes
comes to my house, he will help me. He will help me. ዋን ዲፔንደንት ክሎዝ አለው፣ አንድ ኢንዲፔንደንት ክሎዝ አለው። ይሄ አንድ ዲፔንደንት ክሎዝ፣ አንድ ኢንዲፔንደንት ክሎዝ ስታርትድ በኢፍ በኮኦርዲኔት ኮንጃክሽን ነው የጀመረው። ምን ተብሎ ይጠራል? ኮምፕሌክስ ተብሎ ይጠራል። ኮምፕሌክስ the last one when the last one ደግሞ ምንድን ነው? if Fatuma not if also Fatuma is clever, she disturbs in her class. And she doesn't help their parents after school. እዚህ ጋር if Fatuma went if Fatuma sound, also Fatuma is clever. She disturbs in her class. And she doesn't help her parents after school. ሁለት ኢንዲፔንደንት ክሎዝ አለው፣ አንድ ዲፔንደንት ክሎዝ አለው። ይህ አይነቱ ኮምፓውንድ ሴንተንስ ይባላል። ኮምፓውንድ ኮምፕሌክስ ሴንተንስ ተብሎ ይጠራል ማለት ነው። ስለዚህ የዛሬን ትምህርት እዚህ ላይ እናቆምና መጨረሻ የምሰጣችሁ ምንድን ነው? ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን እንዳትረሱ፣ እንዳትዘነጉ። በሚቀጥለው ሴንተንስ ዛሬ ጨርሰናል። ስለ አረፍተ ነገር ያለውን ሁኔታ በሙሉ ዛሬ ጨርሰናል። ይሄ እንግዲህ ቪዲዮዎቹን እየከፈታችሁ በማዳመጥም ዋይድ በማድረግም ኖትን በመያዝ ማጥናት እና የተማራችሁትን መረዳት ነው። ስለዚህ በሚቀጥለው ፕሮግራም እስከምንገናኝ ድረስ ባይ ባይ፣ ቻው።